ሰላም ሰላም ዛሬ ከዩኒት ቱ ዳይሜንሽናል ሞሽን ከምለው ዩኒት እስከ 20 የምጠጉ ጥያቄዎችን እንሰራለን። ለኢንትራንስ በሚያዘጋጅ መልኩ ነው የቀረቡት ጥያቄዎቹ። የመጀመሪያው ጥያቄ ኤ ቶርክ አፕላይድ ኦን ኤ ቦዲ ኢዝ ኤ ዘ ቬክተር ኳንቲቲ ኤንድ ሃዝ ሲሚላር ዳይሜንሽን ዊዝ ዛት ኦፍ ኤ ፎርስ። በእርግጥ ቬክተር ኳንቲቲ ነው፣ ነገር ግን ሲሚላር ዳይሜንሽን ነው እንዲያላቸው። ዳይሜንሽን እንዴት ነው የምፈልጉት? ለምሳሌ የፎርስ እና ቶርክን ስንፈልግ ፎርስ ማለት ማስ ታይም አክሰለሬሽን ነው። ማስ ኪሎግራም እና አክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር። ስለዚህ ኪሎግራም ማለት በማስ ካፒታል ኤም ነው፣ ሜትር ደግሞ ኤል ነው በሌንግዝ ማለት ነው፣ እና ፐር ሰከንድ ስኩዌር ደግሞ ቲ ሆነና ከላይ ኔጌቲቭ ቱ ሆነ። ስለዚህ የፎርስ ዳይሜንሽን ኤም ታይም ኤል ታይም ቲ ዘ ፓወር ኦፍ ኔጌቲቭ ቱ ይሆናል፣ ወይም ደግሞ ፐር ቲ ማድረግ ትችላላችሁ ማለት ነው። ይህ ፎርስ ዳይሜንሽን። የቶርክ ዳይሜንሽን ደግሞ ኒውተን ሜትር ነው ቶርክ አይደል? ስለዚህ ኒውተን ማለት ኪሎግራም ሜትር ፐር ሰከንድ ስኩዌር ነው፣ ሲባዛ በሜትር ሲሆን ደግሞ ሜትር ስኩዌር ይሆናል። ስለዚህ ኪሎግራም ኤም ይሆናል ማስ ማለት ነው፣ እና ሜትር ስኩዌር ደግሞ ኤል ስኩዌር ይሆናል። እንደ ቅድሙ ቲ ደግሞ ቲ ዘ ፓወር ኦፍ ማይነስ ቱ ይሆናል። ስለዚህ የዚህ የቶርክ ዳይሜንሽን ኤም ታይምስ ኤል ስኩዌር ታይምስ ቲ ዘ ፓወር ኦፍ ኔጌቲቭ ቱ ነው። የፎርስ ደግሞ ኤም ታይም ኤል ታይም ቲ ዘ ፓወር ኦፍ ኔጌቲቭ ቱ ነው። ስለዚህ ዳይሜንሽናቸው እኩል አይደለም፣ ሲሚላር ዳይሜንሽን ስለሌላቸው ኤ መልስ አይሆንም። ቢ ላይ ደግሞ ዘ ቬክተር ፕሮዳክት ኦፍ አን አፕላይድ ፎርስ ኤንድ ዘ ፖዚሽን ቬክተር ፍሮም ዘ ፒቮት ፖይንት ቱ ዘ ፖይንት ኦፍ አፕሊኬሽን ኦፍ ዘ ፎርስ። ይህ ልክ ነው። ቶርክ ማለት ቬክተር ፕሮዳክት ኦፍ አፕላይድ ፎርሱ ሲባዛ ፖዚሽን ቬክተር የምንለው እቺ አሯን ማለት ነው። ፎርስ ታይምስ አር እያለ ነው። ከፒቮት ከፒቮት ፖይንት እስከ ፎርስ አፕላይድ እስከመደረግበት ድረስ ያለው እቺ ፖዚሽኗ ወይም ደግሞ ዲስታንሷ አር ተብላ ትወከላለች። ስለዚህ ቬክተር ፕሮዳክት ኦፍ ፎርስ ታይምስ ዛት ፖዚሽን ቢ መልስ ይሆናል ማለት ነው። ሲና ዲ ሲጀመር ስኬለር ፕሮዳክት ኦፍ ምናምን እንምለው ሲና ዲ ስኬለር ስለምል ከመጀመሪያው ማውጣት ትችላላችሁ። ሰው መልሳችን ቢ ይሆናል ማለት ነው። ቱ ፕላኔትስ ኦርቢት ዘ ሰን ዊዝ ዜር ራዲየስስ ኦፍ ኦርቢት አስ r1 is equals to r and r2 is equals to 4 times r then ratio of their periods around the sun will be የፔሪዮዶቹን ሬሽዮ ነው የተጠየቃችሁ። እዚህ ጋር ያው ትዝምላችሁ መቼስ የክፕለር ሶስተኛው ህግ ነው። ክፕለር ሶስተኛ ህግ ላይ ምንድነው ያስቀመጠው? የሁለት ፔሪዮዶች ሬሽዮ ስኩዌራቸው t1 ስኩዌር ኦቨር t2 ስኩዌር እኩል ይሆናል r1 ኪዩብድ ኦቨር r2 ኪዩብድ ነው፣ እና በዛ መሰረት መስራት ነው ማለት ነው። እዚህ ጋር ምንድነው የምናደርገው? t1 ስኩዌር ኦቨር t2 ስኩዌር እኩል ይሆናል r1 ቦታ r ኪዩብድ ኦቨር r2ችን ደግሞ 4r ነው። ስለዚህ 4r ኪዩብድ እናደርጋለን። ስለዚህ አር እና አር ያው ተመሳሳይ ስለሆነ ይጣፋል። 1 ኪዩብድ ያው 1 ነው። 4 ኪዩብድ 64 ይሆናል። ስለዚህ t1 ስኩዌር ኦቨር t2 ስኩዌር ኢኳልስ ቱ 1 ኦቨር 64 ይሆናል ማለት ነው። ስለዚህ t1 እና t2ን ለማግኘት ያው የነሱን ሬሽዮ አይደለ ተጠየቅ ነው። ራዲካል ሩት ስንከተው 1 ኦቨር 64 ሲወጣ 1 ኦቨር 8 ይሆናል ማለት ነው። ያው 8 ጊዜ 8 64 ስለሆነ ስለዚህ 1 ኦቨር 8 ይሆናል መልሳችን። የሁለቱ ፔሪዮዶች ሬሾ 1/8 ነው። ሶስተኛ the range of the projectile projected at angle of 15 degree and its horizontal distance is 15 meter if another projectile is projected with the same velocity at angle of 45 degree with horizontal then its range will be okay። እዚህ ጋር የአንደኛው ሬንጅ ተሰጥቶናል፣ ወይም ደግሞ ሆሪዞንታል ዲስታንሳው 50 ነው በ15 ዲግሪ እችኛዋ ማለት ነው። ትንሿ በ15 ዲግሪ ያለችዋ ይሄኛው ርቀቷ 50 ሜትር ነው፣ ወይም ደግሞ ሬንጁ 50 ሜትር ነው። እና በተመሳሳይ በዛ በ45 ዲግሪ የሄደው ሬንጁ ስንት ነው ተባልነው። ሶ ሲምፕሊ በሬንጅ ፎርሙላ ስናስቀምጠው ለምሳሌ የመጀመሪያዋ ሬንጅ ኢዝ ኢኳልስ ቱ ዩ ስኩዌር ሳይን 2 ቴታ ኦቨር ጂ ነው። ስለዚህ ዩ ስኩዌር ሳይን 2 ቴታ ኦቨር ጂ ኢዝ ኢኳልስ ቱ ስንት ተብለናል ማለት ነው። ቴታችን እዚህ ጋር 15 ዲግሪ ነው፣ ሬንጃችን ደግሞ 50 ነው። ሶ ዩ ስኩዌር ሳይን 2 ታይምስ 50 ዲግሪ ኦቨር ጂ ኢዝ ኢኳልስ ቱ 50 ሜትር እንላለን።
ሳይን 2 ጊዜ 15 ዲግሪ 30 ዲግሪ ነው። ሳይን 30 ዲግሪ ደግሞ 1/2 ነው። ሶ ዩ ስኩዌር ኦቨር ጂ ታይምስ 1/2 ኢኳልስ ቱ 15 ሜትር ይሆናል ማለት ነው። ሁለት ነው በሁለቱም በኩል በሁለት ባባዛው እዚህ ጋር ሁለት ይጣፋል። ሶ 2 ጊዜ 50 100 ሜትር ይሆናል። ዩ ስኩዌር ኦቨር ጂ ኢኳልስ ቱ 100 ሜትር። እዚህ ጋር ከፈለጋችሁ ጂ ቦታ ማለትም ግራቪቲ ላይ 10 መተካት ትችላላችሁ። ነገር ግን በኋላ ስለመጣፋ ያው ባተኩም ኖርማል ነው። አሁን ፈልግ የተባልኩት እንትን ላይ ሬንጅ ጋር ልሂድ። ሬንጅ ኢኳልስ ቱ ዩ ስኩዌር ሳይን 2 ታይምስ ቴታ 45 ዲግሪ ነው ኦቨር ጂ። ሶ እዚህ ጋር አሁን የማውቀው ምንድን ነው? እሺ ሳይን 90 ዲግሪ ስንት ነው ማለት ነው? አንድ ነው። ሳይን 90 ዲግሪ አንድ ነው። ሌላው ደግሞ ዩ ስኩዌር ኦቨር ጂ ስንት ነው? 100 ሜትር ነው። ሶ ሬንጅ ስንት ይሆናል ማለት ነው? 100 ሜትር ስባዛ በአንድ ይሆናል። ሶ ሬንጃችን 100 ሜትር ይሆናል ማለት ነው። ያው አንሰራችን ሲ ላይ አለ። አራተኛ ዋት ኢዝ አክሰለሬሽን ዲው ቱ ግራቪቲ አት አን አልቲቲዩድ ትዋይስ ዘ ራዲየስ ኦፍ ዘ ኤርዝ ጂ1 ኢዝ ግራቪቴሽናል አክሰለሬሽን ኦን ዘ ሰርፌስ ኦፍ ዘ ኤርዝ። እና ይህንን እንዴት ነው የምንሰራው? የኒውተን ሁለት ህጎች አሉ። ሎው ኦፍ ዩኒቨርሳል ግራቪቴሽን አለ። ኤፍ ኢዝ ኢኳልስ ቱ ጂ ኤም ዋን ታይም ኤም ቱ ኦቨር አር ስኩዌር አለ እና ኤፍ ኢዝ ኢኳልስ ቱ ኤም ጂ አለ። ሶ ኤፍ ኢዝ ኢኳልስ ቱ ኤፍ ስለሆነ ኤም ጂ ኢዝ ኢኳልስ ቱ ጂ ታይምስ ኤም ዋን ታይምስ ኤም ቱ ኦቨር አር ስኩዌር ይሆናል። አንዷ ኤም በአንዷ ኤም ትጣፋለች። እዚህ ጋር ጂ ይቀራል። ጂ ኢዝ ኢኳልስ ቱ ጂ ኤም ኦቨር አር ስኩዌር። ሶ እዚህ ጋር ጂ ዋን ኢዝ ኢኳልስ ቱ ጂ ኤም ኦቨር አር ስኩዌር እናደርጋለን። ጂ ቱ ማለት ደግሞ በዚህ ጥያቄ መሰረት ትዋይስ ራዲየስ ነው አይደል የተባልነው። ጂ ቱ ላይ ደግሞ ጂ ኤም እንዳለ ሆኖ ራዲየሱ ጋር ግን 2 ታይምስ አር ዘ ፓወር ኦፍ 2 እናደርጋለን ማለት ነው። ስለዚህ ጂ ቱ ኢዝ ኢኳልስ ቱ ጂ ኤም ኦቨር 4 አር ስኩዌር ይሆናል ማለት ነው። እዚህ ጋር ሬሾን ስንወስድ ጂ ዋን ኦቨር ጂ ቱ ኢዝ ኢኳልስ ቱ ጂ ኤም ኦቨር አር ስኩዌር ኦቨር ጂ ኤም ኦቨር 4 ታይምስ አር ስኩዌር ይሆናል። ይህ ማለት ደግሞ ማለት ነው ጂ ኤም ኦቨር አር ስኩዌር ታይምስ ይሄኛው ከታች ያለው ይገለበጥና 4 አር ስኩዌር ኦቨር ጂ ኤም ይሆናል። ስለዚህ እዚህ ጋር ጂ ኤምን በጂ ኤም ይጣፋል፣ አር ስኩዌር በአር ስኩዌር ይጣፋል። ጂ ዋን ኦቨር ጂ ቱ ኢዝ ኢኳልስ ቱ 4 ይሆናል። እዚህ ጋር ከታች አንድ አድርገን ክሪስ ክሮስ ስናባዛው 4 ታይምስ ጂ ቱ ኢዝ ኢኳልስ ቱ ጂ ዋን ይሆናል። ጂ ቱዋችን ማለት ጂ ዋን ኦቨር 4 ይሆናል ማለት ነው። መልሳችን ዲ ላለው ያው ትክክለኛ መልስ ነው። አምስተኛ ኬፕለርስ ፈርስት ሎው ስቴትስ ዛት ዘ ኦርቢት ኦፍ ፕላኔት አር ኦቫል ኢን ሼፕ ኤንድ ኬፕለርስ ሰርድ ሎው ኢዝ ናውን አስ ሬስፔክቲቭሊ ይላል። መጀመሪያ ኬፕለር ምንድን ነው አለው? በሶላር ሲስተም ውስጥ ፕላኔቶች ሰንን ሪቮልቭ የሚያደርጉት የራሳቸውን ፓዝ ተከትለው ነው፣ በኤሌፕሲካል እንትን ማለት ነው። ኤሌፕሲካል ሼፕ ማለት ሁለት ፎከስ አለው፣ በመሀሉ ሴንተር አለው እና ፀሐይ በአንዷ ፎከስ ላይ ነው የምትቀመጠው። ሴንተር ላይ አይደለም፣ እዘጋ እንዳትባሉ። ፀሐይ ከኤሌፕሱ የት ነው የምትቀመጠው? ፎከሷ ላይ፣ በአንዷ ፎከሷ ላይ ፀሐይ ትቀመጣለች። ሌሎች ፕላኔቶች ደግሞ የሚሽከረከሩት በኤሌፕሲካል ፓዙ ነው። እያንዳንዱ ፕላኔት የሚሽከረከረው በዛኛው ፓዝ ነው ብሎ ነው አስቀመጠው በመጀመሪያው ህግ። ስለዚህ ከኤንድ በፊት አለው ሬስፔክቲቭሊ ስለተባል ከኤንድ በፊት አለው ያው ኢለፕስ የምለውን እናያለን። ሲና ዲ ላይ አለ እና ሌላው ምንድን ነው ብለው የኬፕለር ሶስተኛው ህግ ምንድን ነው ብለው ስለ ሎው ኦፍ ፔሪድ ነው። ያ ማለት ፔሪድ 1 ስኩዌር ኦቨር ፔሪድ 2 ስኩዌር እኩል ሆናል ራዲየስ 1 ኪዩብድ ኦቨር ራዲየስ 2 ኪዩብድ። ይሄኛው ነው የኬፕለር ሰርድ ሎው ማለት ነው። ስለዚህ መልሳችን ኤ ላይ ያለው ይሆናል። The mass and the radius of the planet X are 7.35 times 10 the power of 22 kilogram and 7 kilometer respectively. Calculate the acceleration due to gravity on the planet X ይላል። ይህንም በቀድሞ ፎርሙላ ነው የምንሰራው። ኒውተንን ሁለቱን ህጎች የመጀመሪያው ሰከንድ ለው ኤፍ ኢዝ ኢኳልስ ቱ ኤምጂ ነው። ዩኒቨርሳል ግራቪቴሽን ደግሞ ኤፍ ኢዝ ኢኳልስ ቱ ጂ ማስ ኦፍ ኤርት ታይምስ ማስ ኦፍ ፕላኔት ኤክስ እንበለው እዚህ ጋር ኦቨር ራዲየስ ኦፍ ፕላኔት ኤክስ። ስለዚህ ማስ ኦፍ ኤርዝ ሁለቱም ጋር ስላለ ይጣፋል። ጂ ኢዝ ኢኳልስ ቱ ጂ ታይምስ ማስ ኦፍ ፕላኔት ኤክስ ኦቨር ራዲየስ ኦፍ ፕላኔት ኤክስ ይሆናል። ጂያችን ኮንስታንት አለ እዛ ከላይ ሳጥኑ ለምናምን ይሰጣቸዋል። ያው እኔም በዚህ እንትን አስቀምጫለሁ 6.67 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 11 አለ ስባዛ ፕላኔት ኤክስ ማስ ደግሞ
7.35 ጊዜ 10 ዘ ፓወር ኦፍ 22 ነው። ኦቨር ለራዲስ ስኩዌር እናደርጋለን። ራዲሱ 7 ነው። 7 ስኩዌር 49 ይሆናል ማለት ነው። መጀመሪያ 10 ዘ ፓወር ኦፍ 22 እና 10 ዘ ፓወር ኦፍ ማይነስ 11 አለ። ስንሰበስባቸው 10 ዘ ፓወር ኦፍ ኔጌቲቭ 11 ፕላስ 22 ይሆናል። 10 ዘ ፓወር ኦፍ 11 ይሆናል ማለት ነው። እና ሁለቱን ስናባዛ ደግሞ 6.67 ሲባዛ 7.35 49.0 ምናምን ነው። ስለዚህ ወደ 49 ታጠጋጉታላችሁ። 49 ሲባዛ 10 ዘ ፓወር ኦፍ 11 ኦቨር 49 ይሆናል ከታች። 49 በ49 ስጣፋ 1 ሲባዛ 10 ዘ ፓወር ኦፍ 11 ሜትር ፐር ሰከንድ ስኩዌር ይሆናል ማለት ነው የምታገኙት እንትን። እሺ ቀጣይ if you are given the following physical quantities in rotational dynamics ይላል። ቶርክ፣ አንጉላር ስፒድ፣ አንጉላር አክሰለሬሽን and linear momentum አለ። the moment of inertia is a product of angular acceleration and angular speed, b ratio of torque to angular acceleration, c product of angular acceleration and torque, d ratio of linear momentum to angular speed። ቶርክ ማለት ሞመንት ኦፍ ኢነርሻ ታይምስ አንጉላር አክሰለሬሽን ነው። ስለዚህ ሞመንት ኦፍ ኢነርሻን ለማግኘት አክሰለሬሽን በሁለቱም በኩል እናካፍላለን። ሶ ሞመንት ኦፍ ኢነርሻ ኢኳልስ ቱ ቶርክ ኦቨር አንጉላር አክሰለሬሽን ነው ማለት ነው። ሶ ሞመንት ኦፍ ኢነርሻ ማለት ቢ ላይ እንዳለው ቶርክ ቱ አንጉላር አክሰለሬሽን ሬሾ ነው ማለት ነው። እሺ ስምንተኛ ኤ ቦል ሮልስ ኦፍ ዘ ቶፕ ኦፍ ኤ ስትሬት ዌይ ዊዝ ሆሪዞንታል ቬሎሲቲ ዩ ኢፍ ዘ ስቴፕስ አር ኤች ሜትር ሃይ ኤንድ w meter wide, the nth step of the horizontal and the vertical distance traveled by the ball are አሁን እዚህ ጋር ከላይ ቦል አለ። እኛ ወደ ታች ኳሱ ብለቀቅ ይሄኛው ደረጃውን እንዲህ እየነጠረ ነው ወደ ታች የሚወርደው ማለት ነው። እና እያንዳንዱ እዚህ ቀጥ ያለችው ቨርቲካል እንትኗ ኤች ታይም ነው የምትረዝመው። ወደ ሆሪዞንታል ዲስታንሷ ደግሞ ደብሊው አክል ስፋት አላት። እና ኤንስ ስቴፕ ኦፍ ሆሪዞንታል ኤንድ ቨርቲካል ዲስታንስ ነው አግኘው የተባልነው ማለት ነው። ሶ ይሄንን እንዴት ነው የምንሰራው? መጀመሪያ ሆሪዞንታሉን ለማግኘት ቬሎሲቲ ማለት ዲስታንስ ኦቨር ታይም ነው። የኛ ዲስታንሳችን ደግሞ እዚህ ጋር ምን ያክል ነው ማለት ነው? ኤን ታይም ደብሊው ነው። ለምንድን ነው ኤን ታይም አልኩት? እዚህ ጋር አንድ ደብሊው አለ፣ እዚህ ጋር ሁለት ደብሊው አለ፣ ሶስት ደብሊው አለ እያለ ወደ ታች እስከ ኤንዝ ነው ማለት ነው። ያ ማቆሚያውን አናውቅም። ስለዚህ ኤን ታይም ደብሊው ነው ማለት ነው ሆሪዞንታል ዲስታንሳችን። ሶ ዩዝ ኢኳልስ ቱ ኤን ደብሊው ኦቨር ቲ ይሆናል ማለት ነው። ክሪስ ክሮስ አደረገው ዩቲ ኢዝ ኢኳልስ ቱ ኤን ደብሊው። ዩ ማለት እዚህ ጋር ያው ቬሎሲቲያችን ነው፣ ቲ ደግሞ ታይም ነው። ሶ ቲን ለማግኘት ኤን ደብሊው ኦቨር ዩ እናደርጋለን ማለት ነው። እዚህ ጋር ሰብስቲዩት ለማድረግ እንደመቸን ነው። ቨርቲካል ሄቱን ለማግኘት ኤን ታይም ኤች ነው። ቨርቲካሉ ኤች 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 እያለ ሄድና ኤንዝ አክል ነው እና ኤች ማክስ ኢዝ ኢኳልስ ቱ 1 ኦቨር 2 ጂቲ ስኩዌር እናደርጋለን። ኤች ማክሳችን ደግሞ ኤን ታይም ኤች ነው። ሶ ኤን ታይም ኤች ኢዝ ኢኳልስ ቱ 1 ኦቨር 2 ጂቲ ስኩዌር እናደርጋለን። እዚህ ጋር ቲ ያችን ማለት ደግሞ ኤን ደብሊው ኦቨር ዩ ነው። ሶ እዚህ ጋር አምጥተን ስተካ ኤን ኤች ኢዝ ኢኳልስ ቱ 1 ኦቨር 2 ጂ ታይም ቲ ቦታ ኤን ደብሊው ኦቨር ዩ ስኩዌር እናደርጋለን። ሶ ኤን ኤች ኢዝ ኢኳልስ ቱ 1 ኦቨር 2 ጂ ታይምስ ኤን ስኩዌር ደብሊው ስኩዌር ኦቨር ዩ ስኩዌር እናደርጋለን። እዚህ ጋር አንድ ኤን አለ፣ እዚህ ጋር ኤን ስኩዌር አለ። ሶ አንዷ ኤን ትጠፋለች። እዚህ ጋር ኤች ኢዝ ኢኳልስ ቱ ጂ ደብሊው ስኩዌር ኤን ኦቨር 2 ዩ ስኩዌር ይሆናል። እዚህ ጋር ክሪስ ክሮስ ስናባዛው 2 ኤች ዩ ስኩዌር ኢዝ ኢኳልስ ቱ ጂ ደብሊው ስኩዌር ኤን ይሆናል። ሶ ኤናችንን አሁን ኤን ስለተባል ኤናችንን ነው የምናገኘው። ኤን ኢዝ ኢኳልስ ቱ 2 ኤች ዩ ስኩዌር ኦቨር ጂ ታይምስ ደብሊው ስኩዌር ይሆናል ማለት ነው። ዲ ላይ አለ፣ ዲ ላይ ያለው ያው ለክ ነው ማለት ነው። ዘጠነኛ a wheel has angular acceleration of 3 rad per second square and an initial angular speed of 2 rad per second. In a time of 2 seconds, it has rotated through an angle of ይህንን የተጠየቃችሁት አንጉላር ዲስታንስን ወይም ደግሞ ቴታን ነው። ሶ እዚህ ጋር አሁን አለው አንጉላር አክሰለሬሽን አለ፣ ኢኒሻል አንጉላር ስፒድ አለ እና ታይም አለ 2 ሰከንድ እና ይህንን ሶስቱን የሚይዝ ፎርሙላ አለ መጽሐፋችሁ ላይ ቴታ ኢዝ ኢኳልስ ቱ ኢኒሻል አንጉላር ስፒድ ታይምስ ቲ ፕላስ 1 ኦቨር 2 ኤ ቲ ስኩዌር አለ ማለት ነው። ስለዚህ ኢኒሻል አንጉላር ስፒዳችን 2 ነው፣ ታይማችንም 2 ነው። 2 ጊዜ 2 ሲደመር 1 ኦቨር 2 ኤያችን ደግሞ 3 ነው፣ ሲባዛ ታይማችን 2 ነው 2 ስኩዌር
ስለዚህ 3 ጊዜ 4 12 12 ሲካፈል ለ2 6 ማለት ነው። እዚህ ጋር 2 ጊዜ 2 4 4 ሲደመር 6 10 ይሆናል ማለት ነው። 10 ራድ ይሆናል መልሳችን ሲ ላይ ያለ ነው። It takes Venus 225 days to orbit the Sun. If the distance between the Sun and Earth is 1.5 times 10 the power of 11 meter, what is the distance between Venus and the Sun? ይህንን የምንሰራው የኪፕለርን ሰርድ ሎው ተጠቅመን ነው። እዚህ ጋር ምን አለ? ታይም ፔሪዮድ ኦፍ ኤርዝ አለ። ታይም ፔሪዮድ ኦፍ ኤርዝ ያው ይታወቃል 365 ዴይ እና ታይም ፔሪዮድ ኦፍ ቬነስ ደግሞ 225 ነው። ሶ ታይም ፔሪድ ኦፍ ኤርዝ ስኩዌር ኦቨር ቲ ኦፍ ቪ ስኩዌር ኢዝ ኢኳልስ ቱ አር ኦፍ ኤርዝ ኪዩብድ ኦቨር አር ኦፍ ቬነስ ኪዩብድ ይሆናል ማለት ነው። ስለዚህ 225 ስኩዌር ኦቨር 365 ስኩዌር እኩል ይሆናል የኤርዝ ራዲሱ ደግሞ 1.5 ጊዜ 10 ዘ ፓወር ኦፍ 11 ኪዩብድ ኦቨር ራዲስ ኦፍ ቬነስ ኪዩብድ። ይህንን ነው የተጠየቅ ነው። እዚህ ጋር ክርስክሮስ ስናባዛው 225 ስኩዌር ታይምስ ራዲስ ኦፍ ቬነስ ኪዩብድ እኩል ይሆናል 365 ስኩዌር ሲባዛ 1.5 ጊዜ 10 ዘ ፓወር ኦፍ 11 ኪዩብድ ኦቨር 225 ስኩዌር 225 ስኩዌር ሳረገው አር ኦፍ ቬነስ ኪዩብድ እኩል ይሆናል እኛው 365 ስኩዌር ሲባዛ 1.5 ጊዜ 10 ዘ ፓወር ኦፍ 11 ኪዩብድ ኦቨር 225 ስኩዌር ይሆናል ማለት ነው። ይህንም በታትናችሁ ነው ማባዛት አለባችሁ። 365 ሲባዛ 365 አድርጋችሁ የምታመጡትን ውጤት ከዛን ሲባዛ እዚህ ጋር 1.5 ደግሞ 3 ጊዜ 1.5 ሲባዛ 1.5 ሲባዛ 1.5 ታደርጋላችሁ። ምክንያቱም እዛ ፈተና ላይ ያው ካልኩሌተር ምናምን ስለሌለ ማለት ነው። እና 10 ዘ ፓወር ኦፍ 11 ማለት ደግሞ 11 ታይምስ 3 ነው። 10 ዘ ፓወር ኦፍ 33 ይሆናል ማለት ነው። ስለዚህ ይህንን አባዝታችሁ የምታገኙት ውጤት ምን ያክል ይሆናል ማለት ነው? 9 ጊዜ 10 ዘ ፓወር ኦፍ 33 ይሆናል ማለት ነው። ስለዚህ አር ኪዩብድ ስለሆነ ኪዩብ ሩት ኦፍ እንከታለን። ስለዚህ አር ኦፍ ቬነስ ኢዝ ኢኳልስ ቱ ኪዩብ ሩት ኦፍ 9 ታይም 10 ዘ ፓወር ኦፍ 33 ይሆናል ማለት ነው። ስለዚህ መልሳችን ኤ ላይ ኪዩቢክ ሩት ኦፍ 9 ታይምስ 10 ዘ ፓወር ኦፍ 33 የሚለው ይሆናል። 11 is the rotational effect of force and it measures tendency to rotate about some axis. A moment of inertia, B angular acceleration, C torque, D angular speed. እዚህ ጋር rotational effect of force ስለምል ያው ቶርክ ነው። ቶርክ ዘጋልቶ ፎርስ ታይም አር ነው። ስለ ሮቴሽን ነው እንትምለው እና ቴንደንሲ ቱ ሮቴት ነው የሚያጠናው ማለት ነው። ሳም አክሲስ ቶርክ ሆናል ማለት ነው እዚህ መልስ። 12 a ball rolls off 80 meter cliff with a horizontal speed of 5 meter per second and hits the ground. How long does it take to hit the ground? How long እዚህ ጋር የተጠየቃችሁ ታይም ነው። ስለዚህ እንደዚህ አይነት ፕሮጀክታይል ደግሞ ሆሪዞንታል ተወርውሮ ወደ መሬት ብቻ መደርስ ማለት ነው። እንደዚህ አይነት ፕሮጀክታይል ማክሲመም ሄቱን ለምሳሌ ለማግኘት h is equals to 1/2 gt ስኩዌር ነው። ስለዚህ ከዚህ ታይማችንን ማግኘት እንችላለን ማለት ነው። 2h እኩል ሆናል ጂቲ ስኩዌር ሆናል ቲ ስኩዌር እኩል ሆናል 2h ኦቨር ጂ። ቲን ለማግኘት አንደር ራዲካል 2h ኦቨር ጂ ይሆናል ማለት ነው። ስለዚህ ታይማችን ማለት 2 ታይምስ ኤቻችን እዚህ ጋር 80 ሜትር ነው እና 2 ታይም 18 ኦቨር ጂያችን ደግሞ 10 ነው የምንወስደው። 2 ጊዜ 80 ሲካፈል ለ10 ይሆናል። ስለዚህ 0 በ0 ይጣፋል። 2 ጊዜ 8 16 ይሆናል ማለት ነው። ስለዚህ ኤቻችን አንደር ራዲካል 16 ሲወጣ 4 ሰከንድ ይሆናል። The law states that the ratio of the square of a planet's period is proportional to the cube of its mean distance from the sun. ይህን ሲጀመር እየሰራ ነው ቆየ ነው ኪፕለር ሰርድ ሎው ይባላል እና ኪፕለር ሰርድ ሎው ደግሞ ሎው ኦፍ ሃርሞኒስ ወይም ደግሞ ሎው ኦፍ ፔሪድ ይባላል። ዲ ላይ ያለ ኪፕለር ሰርድ ሎው ኮልድ ዘ ሎው ኦፍ ሃርሞኒስ ይላል ማለት ነው። 14ኛ a ball is kicked from the top of a 40 meter building at angle of 13 degree above the horizontal with an initial speed of 20 meter per second. How long will it take for the ball to hit the ground? እና ከዚህ ቢልዲንግ ላይ ነው የነበረው መጀመሪያ 40 ሜትር ከፍታ ማለት ነው። ከዛም ወደ ላይ ነው የተመታው እና ፕሮጀክታይል እንትና ሰርቶ ወደ መሬት ደረሰ። ይህንን በሁለት ከፍለን ነው ማየት አለብን። ምክንያቱም አሁን እቺኛው ከላይ ያለችውን ብቻ ይዋት
ከላይ ሙሉ አሁን እንትን ታይሙን እንደዚህ አይነት ፕሮጀክታይል ተሰጥቷችሁ ታይሙን አገኙ ብትባሉ ከዚህ እስከዚህ ከእንትኗ ግማሽ ድረስ ያለው ዩ ሳይን ቴታ ኦቨር ጂ ነዋ ታይሙን ለማግኘት። አሁንም ከዚች ወደ ግማሽ ያለው ዩ ሳይን ቴታ ኦቨር ጂ ነው። ስለዚህ ሙሉውን አገኘ ብትባሉ ቱ ዩ ሳይን ቴታ ኦቨር ጂ ነበረ። እኛ አሁን ከዚች እስከዚች እስከ ግማሿ ብቻ እንስራ። ስለዚህ እስከ ግማሿ ብቻ ያለው ታይም ምን ያክል ሆናል ማለት ነው? ዩ ሳይን ቴታ ኦቨር ጂ ነው። ከዛን ከዚች ግማሽ ደግሞ እስከ መሬት ያለው ከዚች ግማሽ እስከ መሬት ያለው ደግሞ እንደ ቅድሞ አይነት ፕሮጀክታይል ይሆናል። እንደ ሆሪዞንታል ቶፕ ላይ የተወረወረ ሆሪዞንታል ፕሮጀክታይል አይነት ይሆናል ማለት ነው። እንደሱ አይነት ደግሞ ታይሙን ለማግኘት እንዴት ነው ማድረገው? ኤች ኢኳልስ ቱ 1/2 ጂቲ ስኩዌር እናደርጋለና። በነገራችን እዚህ ጋር ኤች ማለት የትኛው ነው ማለት ነው? ከዚች ከጫፏ እስከ መሬት ያለው ኤች ሙሉ ኤቹ ማለት ነው። ስለዚህ ኤች ኢኳልስ ቱ 1/2 ጂቲ ስኩዌር ይሆናል ማለት ነው። ስለዚህ 2ኤች እኩል ይሆናል ጂቲ ስኩዌር። ቲን ለማግኘት 2ኤች ኦቨር ጂ አንደር ራዲካል 2ኤች ኦቨር ጂ ይሆናል ማለት ነው። ቲያችን ከዚች እስከ ታች ያለው ማለት ነው። ከዚህ ወደዚህ ያለው ደግሞ ዩ ሳይን ቴታ ኦቨር ጂ ነው። ስለዚህ ከዚህ ወደዚህ ያለውን መጀመሪያ እንስራ። ዩ ማለት ስንት ተሰጥቶናል ማለት ነው? 20 ሜትር 20 ሲባዛ ሳይን ቴታችን 30 ዲግሪ ነው። ስለዚህ ሳይን 30 ስንት ነው ማለት ነው? 1/2 ሶ እጂያችን 10 ነው። 20 ሲባዛ 1/2 20 ሲካፈል ለ2 እንደማለት ነው። 20 ሲካፈል ለ2 10 ሲካፈል ለ10 1 ሆናል ማለት ነው። 1 ሲደመር 2ኤች ኦቨር ጂ። አሁን ግን ኤችን አላቅም ማለትም እዚህ ጋር ከዚች መስመር እስከ ታች ያለው ቢልዲንጉ ምን ያክል እንደሚረዝም አውቃለሁ። ግን ከቢልዲንጉ እስከ ጫፍ ያለውን አላቅም። አሁን ይህንን ኤች ማክሴን ለማግኘት ምን ማድረግ ነው አለብኝ? ኤች ማክስ እኩል ሆናል ዩ ስኩዌር ሳይን ስኩዌር ቴታ ኦቨር 2 ጂ አድርጌ ከዚች እስከ ላይ ያለችዋን ሄት ማወቅ እችላለሁ ማለት ነው። ኦኬ 20 ስኩዌር 400 ሲባዛ ሳይን 30 ዲግሪ 1/2 ነው። 1/2 ስኩዌር ሲሆን ደግሞ 1/4 ሆናል ማለት ነው። ስለዚህ 400 ሲካፈል ለ4 100 ሲካፈል 20። ስለዚህ 100 ሲካፈል ለ20 ዜሮን በዜሮ አጠፋዋለሁ 10 ሲካፈል ለ2 5። ስለዚህ ከላይ ያለችዋን ሄት አገኘም ማለት ነው። እና አጠቃላይ ሄቱ ደግሞ ኤች ማክሳችን ስንት ሆናል ማለት ነው? 40 ሜትር ሲደመር 5 ሜትር 45 ሜትር ይሆናል ማለት ነው። ስለዚህ ኤቻችን 45 ሜትር ካገኘን እዚህ ጋር አምጥተን ስንተካ 2 ታይም ኤች ኦቨር ጂ ነው። ስለዚህ 2 ታይም 45 ኦቨር ጂያችን 10 እንውሰድ። ስለዚህ 2 ጊዜ 45 90 ሲካፈል ለ10 ዜሮን በዜሮ ስናጣፋ 9 ይሆናል። ስለዚህ 9 ከራዲካል ሲወጣ 3 1 ሲደመር 3 4 ሰከንድ ይሆናል ማለት ነው። 15 The planet Jupiter is about 318 times as massive as Earth. Yet, on its surface, you would weigh only about 2.4 times your weight on Earth. Why is this happened? እዚህ ጋም የኒውተንን ሁለቱን ህጎችን ነው የምንጠቀመው። ሰከንድ ለሆነና ዩኒቨርሳል ግራቪቴሽን ማለት ነው። ጂ እኩል ይሆናል ጂ ኤሚ ኦቨር አር ስኩዌር ይሆናል ማለት ነው። እዚህ ጋር ጂ ኦፍ ኤርዝ እና ጂ ኦፍ ጁፒተር እናደርጋለን። ጂ ኦፍ ኤርዝ እኩል ይሆናል ጂ ኮንስታንቱ ሲባዛ ማስ ኦፍ ኤርዝ ኦቨር ራዲስ ኦፍ ኤርዝ ስኩዌር እናደርጋለን። ጂ ኦፍ ጁፒተር ደግሞ ጂ ታይምስ ማስ ኦፍ ጁፒተር ኦቨር ራዲስ ኦፍ ጁፒተር ስኩዌር እናደርጋለን ማለት ነው። ግን እዚህ ጋር ምን ተብለናል? በጥያቄው ኢንፎርሜሽን ማስ ኦፍ ጁፒተር ማለት 318 ጊዜ ማስ ኦፍ ኤርዝ ነው። ስለዚህ ማስ ኦፍ ጁፒተር ቦታ ምን እንተካለን ማለት ነው? 318 ጊዜ ማስ ኦፍ ኤርዝን እንተካለን ማለት ነው። አሁን ሬሾአቸውን እንውሰድ። ጂ ኦፍ ኤርዝ ኦቨር ጂ ኦፍ ጁፒተር እኩል ይሆናል ጂ ኦፍ ኤርዛችን ጂ ታይምስ ማስ ኦፍ ኤርዝ ኦቨር ራዲስ ኦፍ ኤርዝ ስኩዌር ነው። ጂ ኦፍ ጁፒተር ደግሞ ጂ ታይምስ 318 ማስ ኦፍ ኤርዝ ኦቨር ራዲስ ኦፍ ጁፒተር ነው። አሁን እዚህ ጋር ለማባዛት ገልበጠን ማባዛት አለብና ስለዚህ ጂ ታይምስ ማስ ኦፍ ኤርዝ ኦቨር ራዲስ ኦፍ ኤርዝ ስኩዌር ሲባዛ ራዲስ ኦፍ ጁፒተር ስኩዌር ኦቨር ጂ ታይምስ 318 ጊዜ ማስ ኦፍ ኤርዝ ነው። ስለዚህ ጂ በጂ ይጣፋል
ማስ ኦፍ ኤርዝም በማስ ኦፍ ኤርዝ ይጣፋል። እዚህ ጋር ምን ይቀራል ማለት ነው? ራዲስ ኦፍ ኤርዝ ስኩዌር በ318 ይባዛል። ራዲስ ኦፍ ጁፒተር ኦቨር 318 ጂያችን ኮንስታንት ነው። ጂ ኦቨር ጂ 1 ብለን እንሰደው እና ስለዚህ አር ኦፍ ጁፒተር ኦቨር 318 አር ኦፍ ኤርዝ ስኩዌር ይሆናል ማለት ነው። ሶ አር ኦፍ ጁፒተር ስኩዌር እኩል ይሆናል 318 አር ኦፍ ኤርዝ ስኩዌር ነው። አር ኦፍ ጁፒተር እኩል ይሆናል አንደር ራዲካል 318 ሲባዛ አር ኦፍ ኤርዝም ስኩዌር ስለሆነ ወጣና አር ኦፍ ኤርዝ ይሆናል ማለት ነው። መልሳችን ዲ ላይ ያለ ነው። ጁፒተርስ ራዲስ ኢዝ አባውት ስኩዌር ሩት ኦፍ 318 ታይምስ ዘ ኤርዝስ ራዲስ ይላል። 16 ኤ ስፓይኒንግ ዋይል ኢኒሻሊ ሃዝ አን አንጉላር ቬሎሲቲ ኦፍ 20 ራድ ፐር ሰከንድ ኖርዝ 16 ሰከንድ ላተር ኢትስ አንጉላር ቬሎሲቲ ኢዝ 20 ራድ ፐር ሰከንድ ሳውዝ ኢፍ አንጉላር አክስለሬሽን ኢዝ ኮንስታንት ዋት ኢዝ ዘ አንጉላር ዲስፕሌስመንት ኦቨር 16 ሰከንድ። ስለዚህ እዚህ ጋር የተጠየቀው ምንድን ነው? አንጉላር ዲስፕሌስመንት ነው የተጠየቅነው። አንጉላር ስፒድ ማለት አንጉላር ዲስፕሌስመንት ኦቨር ታይም ነው። እዚህ ክሮስ እናደርግ አንጉላር ዲስፕሌስመንት እኩል ይሆናል ቼንጅን አንጉላር ስፒድ ታይም ቲ ይሆናል። እዚህ ጋር አንጉላር ስፒዳችን መጀመሪያ ኢኒሻሊ 20 ራድ ፐር ሰከንድ ወደ ኖርዝ ሄዷል። ድጋሚ ደግሞ ፋይናሊም 20 ራድ ፐር ሰከንድ ነው። ስለዚህ ፋይናሉም ኢኒሻሉም ተመሳሳይ ነው። ፋይናል ማይነስ ኢኒሻል 0 ይሆናል ማለት ነው። 0 ሲባዛ በቲ ስለሆነ ያው 0 ነው። መልሳችን ቢ ላይ ያለ ይሆናል። 17 ኢፍ ዘ ኢኒሻል ቬሎሲቲ ኦፍ ኤ ፕሮጀክታይል ቢ ደብልድ ኪፒንግ ዘ አንግል ኦፍ ፕሮጀክሽን ሴም the maximum height reached by it will a be halved, b doubled, b quadrupled, remain the same ይላል። ስለዚህ ሌላውን ነገር ኪፒንግ ዘሴም አድርገን አንግል ኦፍ ፕሮጀክሽኑ ምናምን ዘሴም አድርገ ነው ኢኒሻል ቬሎሲቲውን ብቻ ደብል ብናደርገው ማክሲመም ሄይቱ ምን ያክል ይሆናል ነው። ኤች ማክስ እኩል ይሆናል ዩ ስኩዌር ሳይን ስኩዌር ቴታ ኦቨር 2ጂ። ስለዚህ ሌላውን ነገር አሁን ኮንስታንት ስናደርግ ቬሎሲቲያችን ዩ ስኩዌር ነው። ስለዚህ ኤች ማክ ከዩ ስኩዌር ዳይሬክትሊ ፕሮፖርሽናል ነው። ስለዚህ ዩ ደብል በሚሆንበት ሰዓት ወይም ደግሞ ዩ ቦታ ሁለትን ስንከት ስኩዌር ስለሆነ ቱ ስኩዌር 4 ይሆናል ማለት ነው። ስለዚህ ኳድራፕልድ ይሆናል። ሲ መልሳችን ይሆናል ማለት ነው። 18 ዘ ሞመንት ኦፍ ኢነርሺያ ኦፍ ኤ ቦዲ ዳዝ ኖት ዲፔንድ ኦን ኤ ማስ ኦፍ ዘ ቦዲ ቢ ዲስትሪቢዩሽን ኦፍ ዘ ማስ አንጉላር ቬሎሲቲ ኦፍ ዘ ቦዲ ዲ አክሲስ ኦፍ ሮቴሽን ኦፍ ዘ ቦዲ። ስለዚህ ሞመንት ኦፍ ኢነርሺያ ዲፔንድ የማይሆነው ማስ ኦፍ ዘ ቦዲ እና ዲስትሪቢዩሽን ኦፍ ማስ ዲፔንድ ይሆናል። ምክንያቱም ሞመንት ኦፍ ኢነርሺያ ማለት ኤም ታይም አር ስኩዌር ነው። ስለዚህ ማስ ላይ ዲፔንድ ይሆናል። ዲስትሪቢዩት ቢሆንም ቦዲ ማሱም ላይ ዲፔንድ ይሆናል ማለት ነው። አክሲስ ኦፍ ሮቴሽንም ዲፔንድ ይሆናል። አራችን ያው ፖዚሽኑ የሚያመለክተው ሮቴሽኑ በተንቀሳቀሰ ቁጥር ምን ያክል ፖዚሽን ይዛል ወይም ደግሞ ምን ያክል ዲስታንስ ይርቃል ምናምን በምለው ነው። አንጉላር ቬሎሲቲ ኦፍ ዘ ቦዲ ላይ ዲፔንድ አይሆንም። ይሆናል መልሳችን ማለት ነው። 19 ኤ 1 ኪሎግራም ስቶን አታች ቱ ዘ ኤንድ ኦፍ ኤ 16 ሴንቲሜትር ቼንስ ኢዝ ሪቮልቪንግ አት ዘ ሬት ኦፍ 2 ራድ ፐር ሰከንድ ኢፍ አፍተር 13 ሰከንድ ኢት ኢዝ ሜኪንግ 5 ራድ ፐር ሰከንድ ፋይንድ ዘ ሚን ቶርክ። ቶርክን አገኙ ነው የተባለው። ቶርክ ማለት ደግሞ ሞመንት ኦፍ ኢነርሻ ታይም አንጉላር አክሰለሬሽን ማለት ነው። ስለዚህ ሞመንት ኦፍ ኢነርሻን ለማግኘት ደግሞ ማስ ታይም አር ስኩዌር ነው። ማሳችን 1 ነው። ራዲየሳችን ደግሞ 60 ሴንቲሜትር ወይም ደግሞ 0.6 ሜትር ነው። ስለዚህ 1 ሲባዛ 0.6 ስኩዌር ይሆናል ማለት ነው። 0.6 ስኩዌር ስናደርገው 0.36 ይሆናል። 1 ሲባዛ 0.36 ሞመንት ኦፍ ኢነርሺያ 0.36 ኪሎ ግራም ሜትር ስኩዌር ይሆናል። አንጉላር አክሰለሬሽን ማለት ደግሞ ቼንጂን አንጉላር ቬሎሲቲ ኦቨር ታይም ነው። ስለዚህ እዚህ ጋር ፋይናል አንጉላር ቬሎሲቲያችን 5 ነው። ኢኒሻሊ ደግሞ 2 ራድ ፐር ሰከንድ ነው። ስለዚህ 5 ራድ ፐር ሰከንድ ሲቀነስ 2 ሲካፈል ታይማችን ደግሞ 30 ሰከንድ ነው። ስለዚህ 5 ሲቀነስ 2 3 ሲካፈል ለ30 በ3 1 በ3 10 1 10ኛ ይሆናል ማለት ነው። ቶርካችን ማለት ሞመንት ኦፍ ኢነርሺያ ሲባዛ አንጉላር አክሰለሬሽን ይሆናል። 0.36 ሲባዛ 1 10ኛ ይሆናል 0.036 ይሆናል። መልሳችን ሲል አለ። እሺ 20ኛ ኤ ቦል ኢዝ ስራውን ዳውንዋርድ ፍሮም ዘ ቶፕ ኦፍ ኤ ታወር አፍተር ቢንግ ሪሊዝድ
ኤ ኢትስ ዳውንዋርድ ቬሎሲቲ ዊል ቢ ዩኒፎርም። ቬሎሲቲ ዩኒፎርም የሚሆነው መቼ ነው? ወደ ጎን ወርውሮ ነው ቢሆን ኖሮ ወደ ጎን በሚሄድበት ሰዓት ዩኒፎርም ይሆንና ልክ ከርብ መስራት ሲጀምር ወይም ደግሞ ዳውንዋርድ መውረድ ሲጀምር ያው ዩኒፎርምነቱ ያው ተለዋጭ ምናምን እየሆነ ይመጣል ማለት ነው። ስለዚህ ኤ ላይ የምለው ወደ ታች ያለው ዳውንዋርድ ቬሎሲቲያችን ዩኒፎርም ይሆናል ነው የምለው፣ ፎልስ ነው። ቢያችን ደግሞ ዳውንዋርድ አክሴለሬሽን ዊል ቢ ኢኳል ቱ ጂ። ይህ ልክ ነው፣ ምክንያቱም ቦሉ ስራው የተደረገው ወደ ዳውንዋርድ ነው፣ ወደ ታች ነው። ግራቪቲም ወደ ታች ነው የምስበው። ስለዚህ ከግራቪቲ ጋር ዘሴም ዳይሬክሽን ስላለ ፖዘቲቭ ሆናል። ግራቪቲን ኦፖዝ አላረገውም። ሶ ጂያችን ፖዘቲቭ ጂ ነው የሚሆነው ማለት ነው። ሲ አክሴለሬሽን ግሬተር ይሆናል፣ ዲ ስሞለር ይሆናል ምናምን ይላል። ሲጀመር ግሬተር ወይ ደግሞ ስሞለር አይሆንም። ግራቪቲ መሴም 9.8 ነው። 9.8 ምናልባት እንትን ሳይኑ ይቀየራል። ወደ ላይ ቢወረወር ኔጌቲቭ ጂ ነበር የሚሆነው። ወደ ታች ስለተወረወረ ደግሞ ፖዘቲቭ ሆናል። ሶ መልሳችን ቢ ላይ ያለው ይሆናል።